ጠያቄ ልኡካን አንተ ጠያቄ ልኡካን ዘያሬድ ጠያቄ ልኡካን ዘያሬድ ዘመጻይክሙ ሀብየነ ገዳመ አስቄጥስ አቡነ ተክለ ሃይማኖት ወክርስቶስ ሰምራ አንድነት ገዳም የዜማ የቅኔ የአንድምታ መምህሮች ያቋቋም መርጌቶችን መፍለቂያ ነው። ገዳመ አስቄጥስ አንድነት ገዳም አቡነ ተክለ ሃይማኖት ወክርስቶስ ሰምራ የመጻሕፍት አዲሳትና የመጻሕፍት ሊቃውንት እንዲሁም የመጻሕፍት መነኮሳት መምህር ነኝ። እንግዲህ በዚሁ ከ2016 ዓመተ ምህረት ጀምሬ ምን ጀርባችን ያለውን ጉባኤ ቤት እንግዲህ ከመጣሁ ጀምሬ በገዳሙ በበጎ አድራጎት በተነሳሱ ሰዎችን አሰባስበን ይህን ጉባኤ ሰርተን እንግዲህ ለመጀመሪያ ጊዜ ጀምረን እያስተማርን ያለን ማለት ነው። በዚሁም እንግዲህ ገዳማችን አንድ ለስድስት ተማሪ ያህል መቁኑን አውጥቶ ለስድስት ተማሪዎች በበጀት በገዳሙ መቁኑን ማለት ነው። እንዲሁም ደግሞ በራሳቸው እንደዚሁ አንድ 6-7 የሚሆኑ ደግሞ በራሳቸው የግል ኮቸሯቸውን እየገዙ የሚማሩ ከገዳሙ መነኮሳት የተወሰኑ መነኮሳት በዚህ ውስጥ ያሉ ይማራሉ። ይህንን እያደረጉ ያለ ያው ጉባኤ ቤታችን ጀማሪ እንደመሆኑ አንጻር ብዙ ችግር አለ። ገና ያው ጅመራ ነውና እንዳያችሁት ብዙ ምንም እችንን ሰሞኗን የለጣጠፍነት የለሰናት ውስጡ ብዙ ነገር የለ። ከምንጣፍ ጀምሮ ከመጻሕፍት ጀምሮ እንዲሁም ደግሞ ምግብ የተሟላ ተማሪ መቼም አንድ መምህር ቁጭ ብሎ ካስተማረ ዘንድ 10ም 20ም 30ም 40ም 50ም ቢሆኑ ያው ነውና የተወሰኑ ጥቂቶች ከሚማሩ በርከት ብለው ቢማሩ ጥሩ ነው። ከበጀት አንጻር መጠነኛ ናቸው የምናስተምራቸው ከ15 እንደዛ ይበልጡ። እነዚያውም ያው ግማሾቹ በራሳቸው ለምነው ራሳቸው ኮቸሮ ገዝተው በሚማሩ ናቸው። የተወሰኑት ናቸው በበጀት ነው። ጀማሪ ከመሆኑ አንጻር መኝታም የለም፣ ምንጣፍም የለም፣ ፍራሽ ነገር የላቸውም። ዝም ብለው አፈሯ ነው የሚተኙ። አልጋ ነገርም የለም። ዝም ብሎ ቤቱ ተሰርቷል። ቤቱ ከተሰራ ዘንድ ይኸው መቼም ተለይ መጠለያ ካለህ ተብሎ ነው እንጂ ውስጡ ምንም ለትምህርት የሚሟላ ነገር አልተሟላበትም። በዚህ ልክ ነው ያለነው። ጀማሪነታችን ማምነን ስለሆነ ወደፊት እንግዲህ እግዚአብሔር የወደደው እንዲያደርግልን እየለመን እግዚአብሔር ያደረባቸው ሰዎች እንግዲህ ተነሳስተው የተሻለ ጉባኤ እንዲሆን በሚል ነው። ዝም ብለን አሁን ለጊዜው ችግሩን ተቋቁመን ነው ሁላችንም እየተማርን እያስተማርን ያለ። ቅድም በነገርኳችሁ ልክ ይሄ አሁን የምንገኝበት ቦታ እንግዲህ ከገዳሙ ውስጥ ቅድም ካልኳችሁ ካሉ የአብነት ትምህርት ቤቶች ወይም ደግሞ ጉባኤያት መካከል የሊቃውንትና የአዲስ ኪዳን ጉባኤ ቤት ነው የምንገኘው። እንግዲህ እነዚህ የተሰራው ቤት እንግዲህ ስናስተዋውቃችሁ ለየራሱ ለእያንዳንድ እንትን አለውና ይሄ ማህበር ቤት ይባላል። ወይም ደግሞ ደቀ መዛሙርቱ ተማሪዎች የሚማሩበት ትርጓሜ መጻሕፍቱን የሚማሩበት አንድ ላይ ተሰብስበው አጠቃላይ የሚማሩበት ጉባኤ ቤቱ ነው ማለት ነው። ወደዚህ ስንመጣ ደግሞ ይችኛዋ ክፍል ደግሞ ይችኛዋ ክላስ ደግሞ ላይብራሪ ነች። ላይብራሪ እንግዲህ ላይብራሪ ታውቃላችሁ እናንተ የሚኖራችሁበት ስለሆነ ማለት ነው። መጻሕፍት ትርጓሜ መጻሕፍቶች የሚቀመጡበትና ተማሪዎች እየገቡ ማንም ሰው እየገባ የሚያነብበት ላይብራሪ ክላስ ነች። በወዲያ በጀርባ በኩል አለ የተማሪዎች ክላስ አለ። የተማሪዎች የደቀ መዛሙርቱ መኗሪያ ነው። እነዚህ መመታያቸው የደቀ መዛሙርቱ አጠቃላይ ተማሪዎች መኗሪያ ነው ማለት እና በዚህ ውስጥ እንግዲህ አሁን በቀላሉ እንትን ብንል አሁን ይሄንን ምን ያስፈልጋል? አሁን እዚሁ እንኳን ራሱ እዚህ ጉባኤ ቤቱ መጻሕፍት ቤት ላይ አሁን እኛ ስንማር ጥንት ስንማር በተማሪ ቤት በእንተ ማርያም ብለን ስለመቤታችን ብለን ኮፊዳ ይዘን የተማርነው። ከጉባኤ መካከሎች ደግሞ የተለየ ደግሞ የመጻፍ የዚህ ያልኳቸው የሊቃውንት ጉባኤ ደግሞ ተማሪዎች ደግሞ የተለየ ሁሉን ተምረው ትላልቅ አባቶች ትላልቅ ሰዎች መጣው ቁጭ ብለው በጀት ተበጅቶላቸው የሚማሩ ተማሪዎች ናቸው ማለት ነው። ስለዚህ አሁን ብል ይጎልናል ማለት ነው። መጻሕፍት አሁን የሚነበቡ መጻሕፍቶች አሁን እዚህ ጋር ይጎልናል ማለት ነው። በዚህ ውስጥ ደግሞ በሚማሩበት ክላስ ውስጥ ራሱ ብዙ አልጋዎች አሁን ተማሪዎች
ተደራራቢ አልጋ ልክ እንደ ዩኒቨርሲቲ አሰጣጡ በዛ ልክ ስለሆነ እንደ ዩኒቨርሲቲ ተደራራቢ አልጋ ያስፈልጋቸዋል። ብርድ ልብስ አንሶላ ያስፈልጋቸዋል። ወራዊ በወር ሳሙና ያስፈልጋቸዋል። ልብሳቸውን የሚያጡበት ቀለም የተለያዩ ነገሮች ያስፈልጋቸዋል። ይሄ ሁሉ እስካሁን ቅድም በነገርኳችሁ ከገዳሙ ሌላ ምንም ነገር ገቢ ስለሌለው ከዚህ አንፃር ኢኮኖሚ ችግር አንፃር የተሟላ ነገር የለም። ይህንንም ያው በትንት ጥረት የተሰሩ ናቸው። እንግዲህ ይህን ይመስላል። ዘካርያስ ጋሳ ጌቴ ይባላለሁ። የምኖረው በዚህ በአቡነ ተክለ ሃይማኖት ወክርስቶስ ሰምራ የአንድነት ገዳም ባለ የአዲስ ኪዳን ደቀ መዝሙር ነኝ። ያው ውዳሴ ማርያም አንድ ምታ በቃል እየሸመደል ተምረን አሁን የማቴዎስ ወንጌል ጨርሰን ወደ ማርቆስ እየተሸጋገርን ነው ያለ። አዲስ ኪዳን ለመመረቅ 4 አመት ይፈጅብናል ተብሎ በ4 አመት የተወሰነ ቃለ ጽድቅ አቡነ ቃለ ጽድቅ አቡነ እንተ ይናዝዝ ኪያነ ቃለ ጽድቅ አቡነ እንተ ይናዝዝ ኪያነ ቃለ ጽድቅ የዋህ አምጣነ መጻ ሀብየነ። እንግዲህ ሲተረጎም አባታችን ቃለ ጽድቅ እኛን የሚያረጋጋ እኛን የሚያጽናና ቃለ ጽድቅ የዋህ ቃለ ጽድቅ እስመ ዘመጽሐየነ ይሁን ይቅርታ ወደኛ የመጣ ነው እኮ ነው። ማሰሪያ አሳጥቼው ነበር ዘረፋ ስለሆነ እንግዲህ ቃለ ጽድቅ አቡነ እንተ ይናዝዝ ኪያነ የዋህ ቃለ ጽድቅ የዋህ እስመ ዘመጻ ሀብየነ። ቅድም ባበላሸው አሁን ተስተካክሏል። ጠያቄ ልኡካን አንተ ጠያቄ ልኡካን ዘያሬድ ጠያቄ ልኡካን ዘያሬድ ዘመጻይክሙ ሀብየነ ጠያቄ ልኡካን አንትሙ ጠያቄ ልኡካን ዘያሬድ ዘመጻይክሙ ሀብየነ ይቀብክሙ አምላከ ዚአነ ይቀብክሙ አምላከ ዚአነ ዘፈጥ ይቀብክሙ አምላከ ዚአነ ፈጣሪ ኪያነ ወሐሳበ ልብክሙ ወሐሳበ ቅኔ ዘያሬድ ዘአቡነ ዘተክለ ሃይማኖት ገዳመ። እሺ እንመልስ አንድ ጊዜ ጠያቄ ልኡካን ዘያሬድ ጠያቄ ልኡካን ዘያሬድ ዘመጻይክሙ ሀብየነ ይቀብክሙ አምላከ ኩልነ ፈጣሪነ ለነ በረከተ ወበረከተ ዝንቱ ለሂድር ዘተክለ ሃይማኖት ገዳመ። እሺ ያሬድ ተማሪዎችን ልጠይቁ መጥቶቹ እናንተ ሆይ ወደኛ የመጣችሁ እናንተ ሆይ ይቀብክሙ አምላከ ኩልነ አምላክነ ለነ የኛ አምላካችን ይጠብቃችሁ በረከት ይድር በረከትም ይደርባችሁ ዘተክለ ሃይማኖት መካነ ተክለ ሃይማኖት የአቡነ ተክለ ሃይማኖት ቦታ ከዚህ ማለት ነው። እናንተ ነው ማለት ነው የተደረገልን እናንተ ነው። ጠያቄ ልኡካን ዘያሬድ ዘመጻይክሙ ሀብየነ ይቀብክሙ አምላከ ዚአነ ይቀብክሙ አምላከ ኩልነ አምላክነ ለነ በረከት ይድር ዘተክለ ሃይማኖት ገዳመ ወስራት